ሰላም ቤተሰቦች እንግዲህ በዛሬ ትምህርታችን ደግሞ ስለ ወ እናያለን ማለት ነው። ትላንትና ኸን አይተናል። ዛሬ ወ ነው የሚሆነው። ወ ማለት ይሄ ፊደል ማለት ነው። ይሄ ፊደል ማለት ነው። ይሄ እንደ ሌሎቹ ስምንተኛ ፊደል የለውም። እስከ 7 ብቻ ነው የሚሆነው። ስለዚህ 1 2 3 4 5 6 7 እናደርጋለን። ከዛ ከስር ወ ወ ከስር ነው እንደዚህ የምትደረገው ወ ዊ ዊ ዋ ወ ወ ማለት ወ ዊ እችን ዘለን ዌ እችን ዘለን ወ እንላለን ማለት ነው። ስለዚህ ወ ዊ ዌ ወ እንላለን ማለት ነው። ከዛ እንግዲህ ምንድነው የምናደርገው? አዘበራርቀን ደግሞ መጻፍ። ለምሳሌ 1 ከዛ 3 ብለን እንጽፋለን። እዛ ደግሞ 5 ብለን እኔ ለራሴ ነው እሺ። ከዛ 7 ከዛ ደግሞ እዚህ ላይ 2 ብል ከዛ ደግሞ እዚህ ላይ 4 ብል ከዚህ ላይ ደግሞ 6 ብዬ እጽፋለሁ ማለት ይሄን የተዘበራረቀ ቁጥር ከጻፍኩ በኋላ ምንድነው ማድረግ? በቁጥሩ ልክ ያለችዋን እነዚህ ውስጥ ያሉት እነዚህ ተራውን የጠበቁ እንትኖች ፊደላቶች ናቸው አይደል? እነሱን ደግሞ ከስር መጻፍ ማለት ነው። ለምሳሌ አንደኛ ሲባል ይችን ነው መጽፈው። ሶስተኛ ሲባል ማን ነው? ዊን እጽፋለሁ። አምስተኛ ሲባል ዌን እጽፋለሁ። ሰበወ ቤት ቃላት ብዙ መመስረት ብዙ ቃላቶች የሉትም ወይ ይመስለኛል፣ ግን እንጽፍላችኋለሁ። ለምሳሌ ወንበር ማለት ይቻላል። ወንበር ውሻ ወንበር ውሻ ዊ በሚለው ምናልባት መጨረሻ ላይ አድርጌ መስራት ይችላል። ለምሳሌ ባህላዊ ዋ በሚለው ዋንጫ ዌ በሚለው ዌልቸር ማለት እችላለሁ። ዌልቸር ው በሚለው ውበት ማለት እችላለሁ። ውበት ማለት ይቻላል። ወ በሚለው ወፎች በሚለው እንደዚህ ወፍዎች እንደዚህ መጻፍ ይችላል። ወፍጮ ማለት ይችላል። እንደዚህ አይደለ? ወፍጮ ማለት እችላለሁ። ወይች የመጀመሪያዋ ከሆነች ደግሞ እንደዚህ ማድረግ እችላለሁ ማለት ነው። ወፍጮ በሰባተኛው እንደዚህ እያደረጋችሁ ለራሳችሁ መለማመድ ትችላላችሁ። እንግዲህ ይሄን ይመስላል። በነገ ደግሞ በዚች እንገናኛለን ማለት ነው። ይችኛይቱ አይኑ ትባላለች። ይችን ደግሞ ነገ በደንብ እናጠናለን። እንግዲህ ሰሞኑን በተከታታይ እየለቀኩላችሁ ነው። ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን፣ ሀሳብ አስተያየታችሁን መስጠታችሁን አታቁሙ። እናንተ እኔም አላቁምም። ከዛ በተረፈ ደግሞ በውስጥ መስመር ማጥናት ከፈለጋችሁ በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እናስጠናለን። በውስጥ መስመር በቴሌግራም በዋትስአፕ እና በኢሞ አናግራችሁን በሳምንት 5 ቀን በቀን አንዳንድ ሰዓት እያስጠናናችሁ በአጭር ቀን መጻፍ ማንበብና መረዳት እንድችሉ እናደርጋቸዋለን ማለት ነው። እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። ሰላማችሁ በያላችሁበት ይብዛ። ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።